አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። አላኩል ሀል ዛሬ ደግሞ የውሃ ልክና የአርማታውን ሂሳብ ይዤላችሁ መጥቻለሁ ማለት ነው። ውሃ ልክ ስሪልኝ። ውሃ ልክ ልታሰሩ ላሰባችሁ ልጆች ማለት ነው። አሁን ያለንበት ወር ታህሳስ 2018 ማለት ነው። እና ወደ ሂሳቡ ሲሄድ ቪዲዮውን ላይክ በማድረግ ጀምሩ። እሺ ቪዲዮ ላይክ በማድረግ ጀምሩ። እንዲሁም አዲሶች ሰብስክራይብ በማድረግ ቤተሰቡን ለምታበረታቱኝ አመሰግናለሁ። ያው ቪዲዮ ቶሎ ቶሎ የማለቀው ኢንተርኔቱ እንትን ስለማይለው ነው ማለት ነው። ፖስት ስለማያደርገው ነው ቶሎ። ኢንተርኔቱ በጣም ደካማ ስለሆነ ነው። ሰዓትና ቦታ ይለያል ማለት ነው። እና ወደ ሂሳቡ ሲሄድ ለ42 ቆርቆሮ ውሃ ልክና የ42 ቆርቆሮ ውሃ ልክና አርማታ ማለት ነው። ውሃ ልክ የዙሪያውን ታስሮ ያያችሁት እሱ ውሃ ልክ ይባላል። እንደገና አርማታ ደግሞ ውስጡ እንትን ተብሎ ማለት ነው። እንዴት መሰላችሁ? እኔ ይሄ የምታዩት አርማታ ያልተደረገ አንድ ክፍል ነው ማለት ነው። ይሄ ሁላችሁ ይሄ ፊት ለፊት ይሄ ነው አርማታ የሚባለው ማለት ነው። ይሄንኛው ያው ገና የሽንት ቤት ጉድጓድ ስለሆነ ነው። እሱን ደግሞ ሰራላችኋለሁ ይለቅና በሽንት ቤት ስም ማለት ነው። አርማታ የምታዩት ሙልት ብሎ ተደልድሎ በሲሚንቶ ምናምን እንትን ተብለው ማለት ነው። ይሄ ነው አርማታ ማለት። ውሃ ልክ ደግሞ ዙሪያው እና ወደ ሂሳቡ ሲሄድ በመጀመሪያ ቪዲዮ ላይክ እያደረጋችሁ ጀምሩ ውዶች። አብዛኛውን ላይክ አታደርጉም ማለት ነው። እኔ እኮ ለእናንተ ይጠቅማችኋል ብዬ ያሰብኩትን ነው ማለት ነው ሸር ማረጋችሁ። ስለዚህ ባይጠቅማችሁም አይጎዳችሁም። ላይክ እያደረጋችሁ የሚጠቅማችሁም አላችሁ በስራ ላይ ያላችሁ ልጆች ማለት ነው። እና ወሬ አላብዛባችሁ። ወደ ሂሳቡ ሲሄድ 20 ኩንታል ሲሚንቶ ያስፈልጋችኋል። 20 ኩንታል ሲሚንቶ ሲባዛ 1500 ነው። 1 ኩንታል ሲሚንቶ ማለት ነው። ህዳር ወር ላይ 1400 ነበር። የሚገርማችሁ ግን አሁን በጣም እየጨመረ ነው ሁሉ ነገር። ከወር ወር አንድ አይደለም ሂሳቡ ማለት ነው። እና በ1500 30,000 ብር ሲሚንቶ ብቻ 30,000 ብር። 4 ባጆ ድንጋይ ወስዷል። ግን የአራቱን ባጆ ድንጋይ ሂሳቡ ይለያያል። ምክንያቱም አንዱ ትሳስ ወር ነው የተደፋ፣ ሁለቱ ትሳስ፣ ሁለቱ ህዳር። የህዳር ላይ ድንጋዩ ራሱ ማለት ነው የህዳሩና የትሳሱ አንድ አይደለም፣ ዋጋ ልዩነት አለው ማለት ነው። ሁለቱ ለብቻ ነው ሂሳቡ፣ ሁለቱ ለብቻ ነው ሂሳቡ። እና 2 ባጆ ድንጋይ 5,000 ብር። እንደገና ለብቻ መኪናው ስለዚህ 2 ሲባዛ በ5,000 10,000። እንደገና መኪናው እንዲሁ 5,000 ብር ነው መኪናውም ማለት ነው። የሁለቱ ባጆ 5,000 ብር። በድጋሚ 2 ሲባዛ በ5,000 ብር 10,000። መጫኛ የሁለት ባጆ ለአንድ ባጆ ድንጋይ የሰራተኛ የሚጫንበት 2,000 ብር ትከፍላላችሁ። 2,000 ብር 2,000 ብር ለ2,000 ብር ለሁለቱ ባጆ 4,000 ብር ትከፍላላችሁ። አሁንም በድጋሚ እንደገና ሌላኛውን ሁለቱም ባጆ ድንጋይ 6,000 ብር። 2 ሲባዛ በ6 ሁለት ባጆ 2 ሲባዛ በ6,000 12,000። እንደገና መጫኛው አሁንም ሲኖ ማለት ነው 7,000 ብር። በወራት 2,000 ጨምረዋል ማለት ነው። 7 ሲባዛ በ2 14,000 ብር። እንደገና ለዚህ ለሁለቱ 2,000 ብር ማስጫኛ
የሰራተኛ ማለት ነው። ማስጫኛ ስላችሁ ሲኖ ሂሳቡ ለብቻ ነው፣ ድንጋዩ ለብቻ ሂሳቡ ነው። ሰራተኛ ድንጋዩን የሚያወጣው መኪና ላይ ለብቻ ነው ሂሳቡ። ለሁለቱ ባጆ 2,000 ብር 4,000 ብር በድጋሚ ማለት ነው። ምን ቀረን? ሰራተኛ 15,000 ብር የሰራው ባለሙያው ማለት ነው። ኮንቲነሯን እነዚህን የምታዩትን ሁለቱን ክፍል አርማታና ዙሪያውን ውሃ ልክ ማለት ነው። 15,000 ብር። ውሃ ቀጂ ሲፖካ በጀሪካ ውሃ ግቢ ያላችሁ አላችሁ፣ የሌላችሁ ግን በአንድ ጀሪካ በ20 ሊተሩ 20 ብር ነው የምትገዙት ማለት ነው። ሲፖካ ለብቻ ነው ሂሳቡ። ይሄ ውሃው 6,000 ብር። በድጋሚ ለ15 ቀን ውሃ መጠጣት አለበት። ለ15 ቀን ውሃ ማጠጫ 6,000 ብር። አሸዋ ይሄን ያህል ብዬ ልላችሁ አልችልም። አሸዋ በባጆ ነው የምታስቴፉት፣ ከዛ ላይ ነው እንትን የምትሉት ማለት ነው። የኔ አሁን በባጆ አስቴፋው። ሁለተኛ ግርፍ አስገረፈ፣ እንደዚህ አርማታው ልክ ምናምን እንትን አለ፣ ገና ይተርፈዋል ማለት ነው። ስለዚህ ግማሽ ባጆ አይደፋም። የዋሻዋ የምታስቴፉት አንድ ባጆ ነው ማለት ነው። አንድ ባጆ ነው የሚደፋው መኪናው፣ አንድ ባጆ ነው። 38,000 ብር ነው የምታስቡት። ግን እዚህ ጋር ለዚህ ሂሳብ ለአሸዋ 38,000 ብር ብላችሁ ማለት አትችሉም። ካላችሁ አሸዋ ይበቃል። ግማሽ ባጆ የሚሆን ራሱ የተረፈ ካላችሁ ማለት ነው። እና አጠቃላይ ወደ ድምሩ ስንሄድ 121,000 ሆኗል ከአሸዋው ሌላ። አሸዋውን ሂሳብ ውስጥ አላስገባውም፣ ምክንያቱም 38,000 ነው ባጁ። 38,000 ብዬ ማለት አልችልም። አሸዋን ያለኝ የተረፈ ማለት ነው። እና እስከ 120,000 ማለት ነው በአሁኑ ሰዓት ላይ። ከወረወራት ደግሞ ይለያያል። የሚገርማቸው ከወረወራት ዋጋው ይለያያል ማለት ነው። ከቦታ ቦታም ሊለያይ ይችላል። እና ይህን ይመስላል ላችኋለሁ የወሰደው ሂሳብ። እና በርቱልኝ፣ ጠንክራችሁ ሰርታችሁ ቤታችሁን ጨራርሳችሁ ነው። እሺ እዚህ ያኔ ቤተሰብ በስርዓት የሚሰራላችሁ ከሆነ እዛ ሆናችሁ ብሰሩት ይቀላችኋል። በእርግጥ ብራችሁን የሚይዛችሁ ራሳችሁ መታችሁ ብሰሩ ያው ወጪ ብዙ ያልጠበቃችሁት ወጪዎች ይኖራሉ። ወጪ እንትን ይላል። ግን እዛ ጋር እየሰራችሁ ሲሆን ያኔ ከስር ደሞዝ ተከፋይ ናቸው ስራ ፈቱ ማለት ነው። እዚህ ጋር ግን ወጪ እንጂ ገቢ የላችሁም ማለት ነው። እና በርቱልኝ፣ አይዟችሁ። ለምታበረታቱኝ አመሰግናለሁ። እንዲሁም ጥያቄ ካላችሁ በድጋሚ ኮሜንት ላይ አስቀምጡልኝ። ኮሜንት ያለው አብዛኛውን በኮሜንት በዛ አታስቀምጡልኝ። ያው አንዳንድ የምታውቁ ልጆች በኢሞ ላይ ምናምን ነው እንደዚህ ስሪልን እንደዚህ የምንወሰድብሽ የምትሆኑኝ ማለት ነው። እና በዚህም ጥያቄ ያላችሁ ልጆች ጠይቁ፣ ኮሜንት ላይ ያለው ኢንሻአላህ። ቀሪ ደግሞ የሚቀረኝ የሽንት ቤት የኮርኒስ ምናምን ነገር እሰራላችኋለሁ። ሊሾም ሰርቼላችኋለሁ፣ ገብታችሁ እዩት ማለት ነው። ያው ሰዓት ወሳኝ ነው። ቪዲዮ ሰዓት የምትለቁበት ሰዓት ወሳኝ ነው ማለት ነው። እኔ አሁን ይሄን ቪዲዮ አሁን ብለቀው ሌሊት ሰዓት ላይ ራሱ ፖስት ሊሆን ይችላል። ምክንያቱም የኢንተርኔቱ ደካማነት። ሌሊት ሰዓት ላይ ደግሞ ፖስት ከሆነ በሰዓቱ ብዙ ሰዎች ላያዩት ይችላሉ። ግን እስከ 3 ሰዓት ለብዙ ሰዎች ካዩት ብዙ ጋር የመደረስ